የመጨረሻ አንድ ጥያቄ ልጠይቅህ። ጴንጤ ከምትሆንና ከምትሞት የትኛውን ትመርጣለህ? ይሄ እኮ ምርጫ የለውም። ስለዚህ ከሆንኩኝ ሞትኩኝ ማለት ነው። በቁሜ እንዴ? አዎ ጴንጤ ነኝ። አንዳንዶች ጴንጤ አይደለሁም ነኝ። እኔ ነኝ ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው ምንም አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ አትፈሩ፣ በፍጹም እንዳታፍር። እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው የማፍረው? እሱ አናፍርበትም በኢየሱስ። ሰው በዘመዱ አያፍርም፣ በጓደኛው በትምህርት ደረጃው አያፍርም። በኢየሱስ ከምንም ነገር ጋር ላነጻጽረው አልችልም። ኢየሱስ አንደኛ አይደለም፣ ለአይነት ራሱ አንድ ነው ያለው። ብቸኛ ነው፣ ብቸኛ የታረደው በግ ብቻውን ነው። መጽሐፉን ሊወስድ ማተም ሊፈታ የተሻለው የታረደው መስቀል ላይ ነው። ኢየሱስ ስለ ኃጢአተኞች የመጨረሻ አንድ ጥያቄ ልጠይቅህ። ጴንጤ ከምትሆንና ከምትሞት የትኛውን ትመርጣለህ? ይሄ እኮ ምርጫ የለውም። ስለዚህ ከሆንኩኝ ሞትኩኝ ማለት ነው። በቁሜ እንዴ? አዎ ጴንጤ ነኝ። አንዳንዶች ጴንጤ አይደለሁም ነኝ። እኔ ነኝ ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው ምንም አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ አትፈሩ፣ በፍጹም እንዳታፍር። እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው የማፍረው? እሱ አናፍርበትም በኢየሱስ። ሰው በዘመዱ አያፍርም፣ በጓደኛው በትምህርት ደረጃው አያፍርም። በኢየሱስ ከምንም ነገር ጋር ላነጻጽረው አልችልም። ኢየሱስ አንደኛ አይደለም፣ ለአይነት ራሱ አንድ ነው ያለው። ብቸኛ ነው፣ ብቸኛ የታረደው በግ ብቻውን ነው። መጽሐፉን ሊወስድ ማተም ሊፈታ የተሻለው የታረደው መስቀል ላይ ነው።